ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ፋርማሲን ላስተዋውቃችሁ ብቅ ብያለሁኝ። በሸልፌ ላይ ያሉ መድኃኒቶችን አስተዋውቃቸዋለሁ። ያው ሙሉ በሙሉ ባይሆንም ጠቅለል አድርጌ ጠቅለል ባለ መልኩ አስተዋውቃቸዋለሁኝ። ለዛሬ ያክል አስተዋውቃችሁና በቀጣይ ፕሮግራሞች ላይ በተመረጡ ርዕሶች ላይ ምን መድሃኒት ለምን በሽታ እንደሚሆንና እንደዚሁም ደግሞ በእናንተ ጥያቄ መሰረት የተለያዩ ጥያቄና መልስ እናደርጋለን ማለት ነው። እሺ አሁን ቀጥታ ወደ ማስተዋወቁ ነው የምሄደው። በሸልፉ በመጀመሪያው ክፍል ላይ የሚገኘው ናሳድ ድረግስ የምንላቸው ወይም ደግሞ ነን ስትሮይድ አንቲ ኢንፍላማቶሪ ድረጎች ናቸው። ይህም ማለት ለተለያዩ በሽታዎች በማስታገሻነት ደረጃ የምንወስዳቸው መድኃኒቶች ማለት ነው። እዚህ ጋር ስለዚህ የተለያዩ ማስታገሻዎች በታብሌት በሲረፕ መልክ እንደዚሁም ደግሞ በኢንጀክሽን መልክ ተዘጋጅተው ይገኛሉ። እና አይቦፕሮፊን ዳይክሎፌናክ ኢንዶሜታሲን እንደዚሁም ደግሞ ጎፈን ፓናዶል ፍልስቶፕ የመሳሰሉት መድኃኒቶች በማስታገሻነት የምንጠቀማቸው መድኃኒቶች አሉ ማለት ነው። በቀጣዩ ምስል ላይ ደግሞ የአይ ድረጎች እና እንደዚሁም ደግሞ አንቲባዮቲክ አንቲ ሄልሜቲክ ድረጎች አሉ። ከታች ለዲስፔፕሺያ ወይም ደግሞ ለጨጓራ ህመም የምንጠቀማቸው መድኃኒቶች እንደነ ፓንቶፕራዞል ኦሜፕራዞል ኢሶሜፕራዞል እንደዚሁም በሲረፕ አንቲ አሲድ አሉ። እንደዚሁም ደግሞ ሲፕሮ ፓራስታሞል እና ሜትሮንዳዞል በአይቪ ይገኛሉ ማለት ነው። ከላይ የምናያቸው ደግሞ አንቲ ሄልሜቲክ የሚባሉት በፓራሳይት ወይም ደግሞ በጥገኛ ትላትል ሊመጡ የሚችሉ በሽታዎችን የምናክምባቸው እንደነ አልቤንዳዞል ቲኒዳዞል ሜትሮንዳዞል ሜቤንዳዞል የመሳሰሉ መድኃኒቶች አሉ ማለት ነው። በቀጣዩ ላይ የምናያቸው አንቲባዮቲክ ድረጎች አሉ። እነ ሴፋሌግዚን አሞክሳሲሊን አዚትሮማይሲን ኦግመንቲን ሴፍትራ ኖርፍሎክሳሲሊን አምፒሲሊን እንደዚሁም ደግሞ ክሎክሳሲሊን የመሳሰሉ መድኃኒቶች ይገኛሉ። በቀጣዩ ላይ የምንመለከታቸው ደግሞ ከታች የተለያዩ ክሬሞች አሉ። በሰውነታችን በተለይ የውጨኛው ክፍል ላይ የሚመጡ በሽታዎችን በፈንገስ መልክ ሊሆን ይችላል በኢንሴክት መልክ ሊሆን ይችላል ወይም ደግሞ በአላርጂ የምናክምባቸው የተለያዩ ክሬሞች እና ኦይንትመንቶች አሉ። ከላይ ደግሞ ለግፊት ወይም ደግሞ አንቲ ሃይፐርቴንሲቭ ድረጎች የምንላቸው መድኃኒቶች አሉ ማለት ነው። እነ ፍሮሲማይድ አሚሎዲፒን ኢናላፕሪል የመሳሰሉ መድኃኒቶች ይገኛሉ። ከላይ የምናያቸው ደግሞ እንደዚሁ አንቲ ዲያቤት ድረጎች አሉ ማለት ነው። ኦኬ ወደዚህኛው እንሻገራለን። ወደዚህ ስንሻገር ደግሞ ከላይ የምናያቸው ሴቶች ጋር ወሊድ ጋር በተያያዙ ማለት ነው የወሊድ መከላከያ እንደዚሁም ደግሞ ሀይድ ማስተካከያ ያሉ መድኃኒቶች አሉ። ሌሎች ጠብታ የአይን ጠብታዎች ማለት ነው የአይን ህመም ልናክምባቸው የምንችላቸው ጠብታዎች አሉ። ሃይላይት ነው የምናየው እንግዲህ ሁሉንም በእያንዳንዱ እንመጣበታለን ማለት ነው። ወደዚህኛው ሸልፍ ስንሻገር ደም ማነስና የአይረን እጥረት ላለባቸው ሰዎች የምንሰጣቸው እንደነ አይረን ሄማፕ ቫይታሚኖች አሉ ማለት ነው። ከታች እንደዚሁ ደግሞ ካፍ ሲረፖች አሉ ማለት ነው። ካፍ ሲረፖች እና አንቲሂስታሚን ድረጎች አሉ። ለሳል እና ለአላርጂ የምንሰጣቸው መድኃኒቶች ይገኛሉ። ከዚህ የተለያዩ ኮስሞቲክሶች እንደዚሁ ፊት ለፊት ላይ ያሉ ማለት ነው። ኢንሻአላህ በቀጣይ ፕሮግራም ላይ በተለያዩ ርዕሶች እንገናኛለን። መልካም